እትዬ ዘዋሉ የሥራ ቦታ መጥተናል። እንግዲህ አብረን እንገባለን። እትዬን አግኝተናት አክብረናት እንወጣለን። ተከተሉ። እንዴት ነው እትዬ? ገናለው አትርስነ ይህ ደግሞ ከልጅሽ ከሰለሞን ማናት? እቺ ቆንጆ አየሻት? ዛሬ እኔ እንደዚህ አላምርም። ይድሮ ቆንጆ በስማ አረ እንዳለሽ ነው እንዳለሽ። ይህም ስጦታ ከልጅሽ ከሰለሞን ቦጋለ ከተማሪሽ ነው። እድሜ ይርዘም። እንደኛ ደግሞ ሰዎችን እየዞረ ለመጠየቅ ያብቃው። ከዚህ የበለጠ ደግሞ እንደዚህ ወገኖቻችን ለመርዳት ያብቃው። ምንም ማድረግ በጣም ደስ የሚል እድሜ ይርዘም። ሌላ ምንም የለም። እድሜው ጨመረ። ተማሪዎችሽ አሉ በተለያየ ዓለማት የሚኖሩ በውጭ ሀገር በሀገር ውስጥ ምን ያክል ጊዜ አስተማሩ ትምህርት ቤታችን ጻድቁ ዮሐንስ? እስኪ ወደ ኋላ እንመለስ። በመቼ ምን ነበር የተቀጠሩ? በ66 ስንት ዓመት ማለት እንግዲህ ወደ 40 ዓመት አገልግያለሁ። በትምህርት ቤት ጡረታ ወጥቻለሁ። ጻድቁ ተምሬ ከ1 እስከ 6 ተማርኩ። ከዛ መለስተኛ እንትን አሸሜዳ እድገት ፈለጋ እድገት ፈለግ ጨርሼ ከዛ በኋላ ወደ ሀረር ማሰልጠኛ ሄድኩ። እዛ ሰልጥኜ መጣሁ። ተመረቅኩ። አዲስ አበባ ነው የተመረቅኩ። እንደገና ለአንድ ዓመት እዛ ዲፕሎሜን ይዤ መጥቼ ወደ ሀገሬ ይሻለኛል ባገለግል ብዬ ወደ ሀገሬ ተመልሼ ያው እንዳየው ጻድቁ ገጠር ነው የሰራው። አይምባ አምቦበር ሰርቼ ከተማ ገብቼ ጻድቁ ዮሐንስ ትምህርት ቤትና ቀበሌ ሲያሸሜዳ ትምህርት ቤት አገልግዬ ጡረታዬን አስከብሬያለሁ። ጻድቁ ትንሽ ወደ ጻድቁ የድሮ ተማሪዎች እስኪያስታውሽ ምን ይመስል ነበር? በጣም ደስ እንዲያው ካስታወሳችሁስ ብዙ ነበር። እነ ጋሽ ኃይለ ኢየሱስ በነበሩበት ጊዜ ዳይሬክተር፣ እንደገና እነ ወረደ ምረት፣ እነ አለምፀሐይ ፈረደ፣ እነ ሚሙና መሐመድ፣ እነ መሐመድ ይሄ ባሏ ብዙ ናቸው። እየተረሳሳን ነው እንጂ ብዙ ነው። ጻድቁ ዮሐንስ ትምህርት ቤት እነ ጥላሁን እሸቴ፣ እነ ግርማ መሰለ ዳይሬክተሮች እኔ በጣም ረሳኋቸው ዛን ጊዜ እና ጥሩ ነበር ያሳልፍነው። እኔም ሯጭ ነበርኩኝ የዛን ጊዜ ስፖርተኛ ነበር እንዴ? ሯጭ በስንት ተሮጠ? እኔ ሮጣ 100 ሜትር ምናምን እስከ አዲስ አበባ ሁሉ ይጃለሁ። አጭር ርቀት ሮጥ ነበረ። በአዲስ አበባ ተወክዬ ሂጄ ጎንደርን ወክዬ ዋንጫና ጋሻ አለ ለውድድር ትምህርት ቤቶች በትምህርት ቤት ውድድር ነበር የዛን ጊዜ ጥሩ ስም ነበረ ጻድቁ። ዋንጫ አለ ጋሻ አለ ማየት ትችላላችሁ። አሉ ተቀምጠዋል። እዚህ ጻድቁ ዮሐንስ ትምህርት ቤት በጣም አለ ተቀምጠዋል። ትምህርት ቤቱ ነው ያለ። ያው በትምህርት ቤት ስለምንወዳደር ተስፎ ምሬ ነበረ በጣም የታወቀ ስካውት በጻድቁ ዮሐንስ ትምህርት ቤት ነው የነበረ የመጀመሪያዎች። እኛ ገና ህፃን ምንም ትንሾች ነበር። አንደኛ ክፍል ምናምን ነበር። የእንትኖችስ የባባሪ እያየሽ ነው? ማን ነው ይላል ያው ሚላቅ ሌላ ስም ሰጠነው ነበር አልነግረውም። የሚካኤል ማህበር ያውቃል ይልቃል። መምህራኖች ብርሃኔ ዙፋን እኔ ይስባልን ማህበር አለን። የሚካኤል ማህበር እንጠጣ ነበር። ሁሉም እያለቀ ሲሄድ የተወሰኑ ሰዎች ሲቀራ አደረግን። ሌላ ቦታ ነው። ጥሩ ኑሮ ነው የምንኖር የነበር ልንገር። እኛ የመምህር ደግሞ ማለት ብሩ ጥሩ ጉልበት ነበረ። ምን ጉልበት ነበረ? የመምህር ጉልበት ሰርተን እኛ መንግስት አይደለም እኛ ሰርተን ነው ከዚህ የደረስነው። እውነት እኔ ለራሴ የለባሌ እድሜና አባቴ ከዚህ አድርሰውኛል። ልንገር ጡረታዬን አስከብሬ አሁን በጥሩ ሁኔታ እኖራለሁ። እኔ ከእኔ በታች ላሉት መምህራን ነው የምናስብ። ዛሬ በጡረታ ደሞዝ በምን ልጅ ማሳደግ አይችልም። እኔ ግን ክብር ይመስገን ይሄ የራሴ ቤት ነው። ጥሩ ኑሮ እኖራለሁ። በቃ እድሜን ጤናዬን ብቻ ይጨምርልኝ እንጂ እድሜና ጤና ይጨምርልኝ። በቃ ሌላ ምንም አልፈልግም። በቃ ደስ ይለኛል። ሴት መምህራን የተማሩና ያስተማሩት ብላችሁ በመምጣታችሁ በጣም ደስ ማስታወስ በጣም እኔ በጣም ከምንም በላይ አስታውሳችሁ በመምጣታችሁ በጣም አመሰግናለሁ።